ዛሬ በ2018 ለእይታ ቀርቦ ተወዳጅነትን ያተረፈው ስኩል ላይፍ ፊልም በአጭሩ እናስቃኛችኋለን። መልካም ቆይታ። ሲጀምር ኤላና ሊ የተባሉ የልብ ጓደኛሞች የመዋኛ ገንዳ ሲዝናኑ ያሳየናል። ጓደኛሞቹ በመዝናናት ላይ ያሉ የሊ ታላቅ ወንድም የሆነው ኖሃ ከህንጻ ዘሎ መዋኛ ገንዳ ውስጥ አረፈ። ኤላ ኖሃን ትወደዋለች፣ ነገር ግን የግሏ ማድረግ አትችልም። ምክንያቱም ከሊ ጋር ከገቡት ቃል መካከል ተራ ቁጥር 9 ከቤተሰብ አባል ጋር የፍቅር ግንኙነት መጀመር ይከለክላል። በዚህም ምክንያት ኤላ ስምምነቱን ለማክበር ፍቅሯን ደብቃ ያዘች። በቀጣይ ቀን ኤላ ልብሷ ባለመድረጉ አጭር ጉርድ አድርጋ ወደ ትምህርት ቤት ሄደች። ከተማሪዎቹ መካከል አንዱ ከጀርባ መቀመጫዋን ጎነተላት። ኤላ በብስጭት ከተማሪው ጋር በመነጋገር ላይ ያለች ኖሃ ከኋላ ደርሶ ተማሪውን ደበደበው። ከዛም ትምህርት ቤት ውስጥ ግርግር በመፍጠር ተከሰው ቢሮ ቀረቡ። ኤላ ለምን በሷ ምክንያት እንደተደባደበ ጠየቀችው። ኖሃ የታናሽ ወንድሙ የልብ ጓደኛ በመሆኗ ልክ እንደ ታናሽ እህቱ እንደሚያያት መለሰላት። በቀጣይ ቀን የመማሪያ ክፍል ውስጥ ኤላ ላይ ጥቃት ያደረሰባት ተማሪ ይቅርታ ለመጠየቅ ተማሪዎች ፊት አጭር ጉርድ አድርጎ ወጣ። በተጨማሪም ምሽት ላይ ተገናኝተው የፍቅር ጊዜ እንዲያሳልፉ ስልክ ጠይቋት ተስማማች። በይቅርታው ሁሉም የክፍል ተማሪዎች ሲደሰቱ፣ ኖሃ ግን ተናደደ። ምሽት ላይ ኤላ የቀጠሮ ቦታ ስትደርስ ተማሪው ቀጠሮውን ሰርዞ ቀረ። ኤላ ከድብርት እንድትወጣ ለሊ ደወለችለት። ከዛም ሊ ጋር በመዝናናት ላይ ያለች ቀጠሮውን ያስያዛት ተማሪ መጣ። ኤላ በብስጭት ለምን ቀጠሮውን እንደሰረዘ ጠየቀችው። ተማሪው ምንም እንኳን ቢወዳትም ካጣገቧ እንዳይደርስ ኖሃ እንዳስጠነቀቀው መለሰላት። በተጨማሪም ኖሃ እሱን ብቻ ሳይሆን ሌሎች ተማሪዎች ከሷ ጋር የፍቅር ግንኙነት እንዳይጀምሩ ተደጋጋሚ ማስፈራሪያ እንደሚልክ አሳወቃት። ኤላ ቤት ስትመለስ ለኖሃ ስልክ በመደወል በግንኙነቷ መሃል ጣልቃ እንዳይገባ አስጠነቀቀችው። በቀጣይ ቀን ኤላ ወደ መመገቢያ አዳራሽ ስትገባ ትምህርት ቤት ውስጥ ተወዳጅና ተጽዕኖ ፈጣሪ የሆኑ ሴት ተማሪዎች አብራቸው እንድትቀመጥ ጋበዟት። ከሴቶቹ መካከል አንዷን ጓደኛዋ ሊ ያፈቅራታል። ቤት ሲመለሱ ሊ ሴቷን ለማማለል በቀጣይ ቀን መልበስ ያለበትን ሸሚዝ መምረጥ ጀመረ። ኤላ ሴቷን ማግኘት ከፈለገ በሳምንቱ መጨረሻ የሚደረገው የገቢ ማሰባሰቢያ ዝግጅት ላይ የመሳሳም ትርኢት እንዲያዘጋጁ ሐሳብ አቀረበች። ኤላና ሊ በእቅዱ ተስማምተው ሐሳባቸውን ለተማሪዎች መማክርት አቀረቡ። መጀመሪያ ላይ የተማሪዎች መማክርት ሐሳባቸውን ውድቅ አደረገ። ነገር ግን ኤላ ከመማክርት አባላት መካከል ተጽዕኖ ፈጣሪዎቹ ሴቶች ኖሃን እንደሚያፈቅሩት ስለምታውቅ ዝግጅቱ ላይ ኖሃ ይገኛል በማለት ቃል ገባች። መማክርቶቹ ኖሃን ስለሚወዱት ሐሳባቸውን ተቀበሏቸው። ኤላ ምሽት ላይ የተዘጋጀ ፓርቲ በመገኘት ኖሃ የመሳሳም ትርኢት ላይ እንዲገኝ ለማግባባት ሞከረች። ኖሃ ግን ሐሳቧን ውድቅ አደረገ። ወዲያው ተጽዕኖ ፈጣሪዎቹ ሴቶቹ ፓርቲው ላይ አብራቸው እንድትዝናና በመጋበዝ አልኮል ከመጠን በላይ አጠጧት። ኤላ በመጠጡ ሰክራ ራሷን ባለመቆጣጠር ልብሷን ማውለቅ ስትጀምር ኖሃ አንጠልጥሎ ወደ ቤት ወሰዳት። በቀጣይ ቀን ጧት ከእንቅልፏ ስትነቃ ራሷን የኖሃ ክፍል ተኝታ አገኘችው። ከዛም ምሽት ላይ ባደረገችው ነገር በመጸጸት ላይ ያለች ኖሃ ልብስ ለመቀየር ክፍሉ ገባ። ኤላ ምሽት ላይ አብረው ሲተኙ አንኮራፍታ ከሆነ ጠየቀችው። ኖሃ ግን ሶፋ ላይ ማደሩን ሲመልስላት ሀፍረት ተሰምቷት ከክፍሉ ወጣች። በቀጣይ ቀን ኤላና ሊ ትምህርት ቤት ውስጥ ቀለም እየተራጩ ተጫወቱ። ኤላ ቀለሙ ፊቷን ስላበላሸው ለመታጠብ ሽንት ቤት ገባች። ነገር ግን የገባችበት ሽንት ቤት የኖሃ የቡድን አጋሮች ልብስ መቀየሪያ ክፍል ነበር። ተማሪዎቹ ኤላ ራቁቷን በመሆኗ ፎቶ እያነሱ ሲዝናኑ ኖሃ ደርሶ ከክፍሉ እንድትወጣ አስጠነቀቃት። ኤላ ግን እንደ ወንድም በህይወቷ ጣልቃ እየገባ መቆጣጠሩን እንዲያቆም አሳስባ ለማበሳጨት ልብሷን አውልቃ ለቡድን አጋሮቹ ደነሰችላቸው። ምሽት ላይ የገቢ ማሰባሰቢያ ላይ ሁሉም የራሱን ዝግጅት ሲያቀርብ ኤላና ሊ የመሳሳም ትርኢቱን አስጀመሩ። ዝግጅቱ ላይ ተማሪዎቹ አይናቸው ተሸፍኖ ከማያውቁት ሰው ጋር በክፍያ ይሳሳማሉ። ወዲያው ተጽዕኖ ፈጣሪዎቹ ተማሪዎች ኖሃን ለመሳም ዝግጅቱ ላይ ተገኙ። ኤላ ለመጨረሻ ጊዜ ኖሃ ዝግጅቱ ላይ እንዲገኝ ብትለምነውም ሐሳቧን ሳይቀበላት ቀረ። ኤላ ተማሪዎች ኖሃን ለመሳም አሰፍስፈው በመጠበቃቸው ወንድሙ ሊ ኖሃ በማስመሰል አይኑን ሸፍና መድረክ ላይ አወጣችው። ተማሪዎቹ ወዲያው ኖሃ አለመሆኑን በማወቃቸው ዝግጅቱን ጥለው ሄዱ። ነገር ግን ሪቸል የተባለች ተማሪ መድረኩ ላይ በመውጣት ሊ ጋር ተሳሳመች። ሊ ሴቷን ስለወደዳት ዝግጅቱን አቋርጦ ሄደ። በመጨረሻም ተጽዕኖ ፈጣሪዎቹ ሴቶች ኖሃ ይገኛል ብላ ስለዋሸቻቸው ኤላን ለመበቀል አሰቡ። ከዛም በቀዳዳ አጮልቀው ሲመለከቱ የሰልፉ መጀመሪያ ዝርክርክ ተማሪ በማየታቸው ኤላን እንዲሰማት አይኗን ሸፍነው መድረክ ላይ አስወጧት። አጋጣሚ ሰልፉ ተቀይሮ ኖሃ የሰልፉ መጀመሪያ በመሆን መድረክ ላይ ወጣ። ኤላ በፍርሃት ከዚህ በፊት ተስማ እንደማታውቅ ስትናገር ኖሃ አስጠግቶ ሳማት።
ኤላ መጀመሪያ የሳማትን ወንድ ለማየት ሽፋኗን ስትገልጥ ኖሃ በመሆኑ ተደሰተች። ወዲያው ዝግጅቱ ሲያልቅ ወደ ሊ በመሄድ ዝግጅቱ ላይ ወንድሙ ጋር መሳሳሟን አሳወቀችው። ሊ ለጊዜው ጨዋታ በመሆኑ ችግር እንደሌለው መልሶላት፣ ነገር ግን ሕግ 9ን ተላልፋ በመካከላቸው የፍቅር ግንኙነት ቢጀመር መቼም ይቅርታ እንደማያደርግላት አስጠነቀቃት። ዝግጅቱ ሲጠናቀቅ ኤላ ብቻዋን ወደ ቤት መሄድ ስትጀምር ኖሃ ተከትሎ በሞተር ሳይክል መሸኘት ጀመረ። ነገር ግን ቤት ሳይደርሱ ከባድ ዝናብ በመጣሉ በቅርብ ወደሚገኝ ፓርክ ገብተው ተጠለሉ። ኤላ ስሜቷን መቆጣጠር ተስኗት ዘላ ሳመችው። ከዛም ከዚህ በፊት በቀላሉ እንደሚያወጣቸው ሴቶች አቅሎ እንዳያት አስጠነቀቀችው። ኖሃ ከሌሎች ሴቶች በተለየ ትርጉም የሚሰጣት ሴት መሆኗን መልሶላት በመሳሳም ላይ እያሉ የፓርኩ ጥበቃ ደረሰባቸው። ጥበቃው ኖሃን ከዚህ በፊት ተደጋጋሚ ሴቶችን ቦታው ላይ ያመጣ ማስጠንቀቁን ሲናገር ኤላ ሌሎች ሴቶች ጋር ፍቅር የሰራበት ቦታ በመሆኑ ተበሳይታ ከፓርኩ ወጣች። ኤላ ቤት ስትደርስ ወላጅ አባቷ በርቀት ኖሃን በመመልከቱ ከዚህ ልጅ ጋር የፍቅር ግንኙነት እንዳትጀምር አስጠነቀቃት። በሳምንቱ መጨረሻ ተማሪዎች የባህር ዳርቻ ፓርቲ በማዘጋጀት በመዝናናት ላይ ያሉ አንድ ተማሪ ኤላ አብራው እንድትሆን ሊያስገድዳት ሲሞክር ኖሃ ደርሶ አተረፋት። ኤላ በሷ ምክንያት ተደጋጋሚ ጸብ በመግባቱ ተበሳይታ ስትወጣ ኖሃ ከሷ ጋር እውነተኛ ፍቅር እንደያዙ አሳውቆ የተራራ ጫፍ ይዟት ወጣ። እሷም ተመሳሳይ ስሜት እንዳላት መለሰችለት። ከዛም ግንኙነታቸውን በድብቅ በመያዝ ፍቅር እንዲጀምሩ ተስማምተው ፍቅር እየሰሩ ተራራው ላይ አደሩ። በቀጣይ ቀን ከትምህርት ቤት ሲመለሱ የኖሃ ክፍል በመግባት የፍቅር ግንኙነት ሊጀምሩ ሲሉ የኖሃ እናት የሚታጠቡ ልብሶች ለመሰብሰብ ወደ ክፍሉ ገባች። ኤላ ግንኙነታቸው እንዳይታወቅ አልጋ ስር ተደበቀች። የኖሃ እናት ልብሶችን ሰብስባ ከመውጣቷ በፊት ሃርቫርድ ዩኒቨርሲቲ ስኮላርሺፕ በማግኘቱ ምሽት ላይ አነስተኛ ፓርቲ ማዘጋጀቷን አሳውቃ ወጣች። ኤላ ከኖሃ ጋር የሚኖራት ጊዜ አጭር መሆኑን በመረዳቷ በተደጋጋሚ በድብቅ እየተገናኙ ጣፋጭ የፍቅር ጊዜ ማሳለፍ ጀመሩ። ከዕለታት አንድ ቀን ኖሃ ሞተር ሳይክሉን በመጠገን ላይ ያለ ኤላ መፍቻ ለማውረድ ስትሞክር ወድቃ ጉዳት ደረሰባት። ኖሃ የመጀመሪያ ደረጃ የሕክምና እርዳታ እያደረገላት እያለ ሊደረሰ ጓደኛው ሕግ 9ን በመተላለፍ ከወንድሙ ጋር በመቀራረቧ ተበሳጨ። ኤላ አደጋ ደርሶባት ሕክምና እያደረገላት መሆኑንና በመካከላቸው ምንም የፍቅር ግንኙነት አለመኖሩን መልሳለት አረጋጋችው። ከዛም እቃ ለመውሰድ በሚል ሰበብ የኖሃ ክፍል ገብታ መሳሳም ሲጀምሩ ሊ ፊት ለፊት ያዛቸው። ሊ በጓደኛው በመከዳቱ ተበሳይቶ ከቤት ወጣ። ኤላ ተከትላ ለማረጋጋት ሞከረች። ነገር ግን ሊ ይቅርታዋን ሳይቀበላት ጥሏት ሄደ። ኖሃ በተፈጠረው ነገር ተጸጽቶ ሊያጽናናት ሲሞክር ድጋሚ ከአጠገቧ እንዳይደርስ አስጠንቅቀው ሄደች። ኖሃ ከኤላ ጋር በመለያየቱ ትምህርት ቤት መሄድ አስጠላው። ኤላ በአንድ ቀን ከጓደኛዋና ከፍቅረኛዋ ጋር በመለያየቷ ወደ ትምህርት ቤት በተማሪዎች ባስ መሄድ ጀመረች። ትምህርት ቤት ስትመለስ መንጃ ፍቃድ ለማውጣት በመማር ላይ ያለች ደንብ ቁጥር 7ን አስታውሳ ወደ ትምህርት ቤት ሄደች። በጓደኝነት ሕግ 7 መሰረት አንደኛው ጓደኛ ሌላኛው ጓደኛ የፈለገውን ያህል ቢያስቀይምም አይስክሬም ይዞ ይቅርታ ከጠየቀ ሌላኛው ይቅርታውን የመቀበል ግዴታ እንዳለበት ይደነግጋል። ነገር ግን ሊ ይቅርታውን ሳይቀበላት ቀረ። አመሻሽ ላይ ሊ ከዚህ ቀደም ከኤላ ጋር ይጫወትበት የነበረው ክፍል ተገናኝተው ይቅርታ በማድረግ ወደ ቀድሞ ፍቅራቸው ተመለሱ። ኖሃ ወደ ኤላ መኖሪያ ቤት በመሄድ ከዚህ በፊት ለሰራው ስህተት ይቅርታ ጠየቀ። ነገር ግን ከኤላ ጋር ያለው ግንኙነት የጨዋታ ሳይሆን ከልቡ እንደሚያፈቅራት አሳውቋት ተመለሰ። በቀጣይ ቀን የፕሮም ቀን በመሆኑ ኤላ ዘንጣ ፓርቲው ላይ ከሊና ፍቅረኛዋ ጋር ታደመች። ፓርቲው ላይ በአመቱ ውስጥ ያሳለፏቸውን አዝናኝ ቆይታዎች የሚያሳይ ፎቶ ወደ ርዕይ እየተዟዟሩ መጎብኘት ጀመሩ። በጉብኝቱ መሃል ኖሃ በመገኘት ለኤላ ያለውን ፍቅር ተማሪዎች ፊት ተናዘዘ። ነገር ግን ኤላ ድጋሚ ጓደኛዋን መጉዳት ስለማትፈልግ ዝግጅቱን አቋርጣ ወደ ቤቷ ተመለሰች። ኖሃ ከፓርቲው ሲመለሱ ወደ ወንድሙ ክፍል በመግባት ስለተፈጠረው ነገር ይቅርታ ጠየቀው። በተጨማሪም በቀጣይ ቀን ስኮላርሺፕ ለመታደም ከተማውን ስለሚለቅ ከወዲሁ ለሱና ለኤላ መልካም ልደት ምኞቱን ገለጸለት። በቀጣይ ቀን ሊና ኤላ ልደታቸውን ለማክበር ማስክ አደረጉ። የልደት ኬክ ከተቆረሰ በኋላ ጓደኞቿ ጥንድ ሆነው ሲዝናኑ ብቸኝነት ተሰምቷት ታዘነች። ከዛም ፓርቲውን አቋርጣ ልትወጣ ስትሞክር ሊ ተከትሎ አስቆማት። ኤላ ወንድሙን ከልቧ እንደምታፈቅረው አሳወቀችው። ነገር ግን ይህንን ፍቅር መረዳት ካልቻለ ጓደኝነታቸው ጥያቄ ውስጥ መውደቁን አሳወቀችው። በመጨረሻም ሊ ከ6 ዓመታቸው ጀምሮ ጠብቀው የያዙትን ሕግ ለመስበር ተገደደ። ኤላ ኖሃ ከተማውን ለቆ ከመውጣቱ በፊት ለማስቆም ከጓደኛዋ ጋር በመኪና እየተዘዋወረች መፈለግ ጀመረች። ኤላ ከጎኗ የተቀመጠው ሊ መስሏት ለኖሃ ያላትን ፍቅር መግለጽ ስትጀምር ኖሃ ማክሱን በማውለቅ ፍቅሩን ገልጾላት ለተወሰኑ ቀናት ጣፋጭ የፍቅር ጊዜ አሳለፉ።
በመጨረሻም ኖሃ ወደ ኮሌጅ የሚገባበት ቀን በመድረሱ ኤርፖርት ከኤላ ጋር በእንባ ሲለያዩ ፊልሙ ይጠናቀቃል። ሚሲንግ ቡዝ የተሰኘ ስኩል ላይፍ ፊልም በአጭሩ አስቃኘናችሁ። ቀጣይ ሌሎች ተወዳጅ የሆሊውድ ፊልሞች አጥረው እንዲቀርቡላችሁ